ግን ልጄን ፕራንክ ላደርገው ነው። ከሀቢብ ጋር እንደምጀናጀን ሆኜ አወራዋለሁ ማለት ነው። አወራለሁ ስልክ ሲስተር ትጠራዋለች። ከሲስተር ጋር ተመካክረናል። እስቲ ይቀበላል አይቀበልም የሚለውን እንያው። አረ ልጅ አለሽ? አረ ልጅ የለኝም። ማነው ልጅ አላት ያለክ? ውሸት ነው። ልጅ የለኝም። ውሸት ነው። ልጅ የለኝም። ነግሪ። ማነው ያለክ? የምርህን ነው? አረ ውሸት ነው። ያ ልጅ ነው የምትለው? እሱ እኮ የእህቴ ልጅ ነው። ቆይ መልሼ እደውልልሃለሁ። አንዴ ወንድሜ መጣ ማለት ልጅ የለኝም ማለት ስህተት ነው እንዴ ታዲያ? ማለቴ ልጅ የለኝም ያልኩት እኮ ያው አንተ የእህቴ ልጅ ነው ያልኩት። አውቄ ነው ገባህ? አውቄ ነው ማለት ከሰሙሽ ማንም ያዋርደኝ ልጁ ነው። ምን ችግር አለው? ላገባው ነው እሱ። ለምን መሰለህ? ከአሜሪካ ስለመጣ ወደ አሜሪካ ሊወስደኝ ነው። አንተን ቅር አለህ እንዴ? ልጅ የለኝም ስላልኩ አባትህንማ ቆየው ከተውኩት። ምን ማለት ነው? ልጅ የለኝም ማለት ውርደት ነው። ለሱ ብቻ እኮ ነው ያልኩት። እና አንተ ልጅ ነህ ግን ለሱ ብቻ ነው ያልኩት። ቅር አለህ እንዴ? አዎ አንተ እኮ ልጅ ለአሜሪካ ብለህ ከአሜሪካ የበለጠ ምን አለ? የኔ ፍቅር ተረዳኛ። በብር ትሄጃለሽ? ነው በብር እኮ መሄድ ቀረ። የተናደድክ እንዴ ማለት ግን አርተይ ማሊ ፋርተር አዲስ ያገሩ እንኳን አሜሪካ ደይኔ ልክ አሜሪካ ስደርስ ወስድካለሁ። አሜሪካ እስክደርስ ግን ልጅ የለኝም ብለህ ኦኬ? እሺ እስማማለህ? እሱ ይመጣኛል። ለምን ይመጣኛል? ሲመጣኛል